ስሜ አብርሃም ይባላል ምኖረው እዚህ ቆሴ ነው ጥያቄያችን እንግዲህ እንደሚታወቀው ከ1989 ጀምሮ ነው እየጠየቅን ያለነው ጥያቄያችንም ያለ ህዝብ ውሳኔ ያለ ሪፈረንደም በግድ ቋንቋችን ማንነታችን ተነጠን ወደ ጉራጌ ዞን ተካልሉ ተብለን አራቱ ቀበሌ ቆሴ ደያስ ባራዋ ቡጫ ተካለን ወደዛ ከተካለልን ወዲህ ይሄው ድፍን 25 አመት ሞልቶናል በ25 አመቱ አንድም ልማት ውሃ መብራት የተለያዩ መሰረታዊ የሆኑ ልማቶች ሳናገኝ እንደዚሁ ደርቀን ነው ቀርተን ያለነው ከዛም በኋላ ለለውጡ መንግስት ወደ ስልጣን ከመጡ በኋላ በ11ኛ ጉባኤ አዋሳ ላይ በተደረገው 11ኛ ጉባኤ የወሰን የማንነትና የመልካም አስተዳደር ጥያቄዎች ይመለሳሉ በተባለው መሰረት እኛም ህዝባችን የአስተዳደር ወሰን አስመላሽ ኮሚቴ አዋቅረን ፌዴሬሽን ምክር ቤት ጠቅላይ ሚኒስቴር ቢሮ ሰላም ሚኒስቴር ብልጽግና ፓርቲ ጽሕፈት ቤት ወሰንና ማንነት ኮሚሽን ሳይቀር ለሚመለከተው አካል ክልልም ላለው ወረዳም ላለው ዞንም ላለው ፌዴራልም ላለው ለሚመለከተው አካል በሙሉ አስገብተን ጥያቄያችን ምላሽ ያገኛል በሚል በጉጉት እየጠበቅን ያለን በሄር ሳንደይ ሀዲያውም ጉራጌውም በአንድነት ተስማምተን እዚሁ አራቱ ቀበሌ ውስጥ የምንገኝ ህዝቦች ማለት ነው እንደዚሁ እንደምታዩት ጋዜጠኞቻችንም እንደምታዩት ማለት ነው ስለዚህ በማዕከላዊ ኢትዮጵያ ክልል የሌሎች ጥያቄ የቀቤናው የማሪቆም የዶንጋውም የጠንባሮም ጥያቄ እንደተመለሰ የኛም ጥያቄ ልፋታችን አይቶ በሰላማዊ መንገድ ረጭ ባለ መንገድ ሳንገል ሳናፈናቅል እየጠየቅን ያለነው ጥያቄ ምላሽ እንዲያገኝና መንግስትም ከኛ ማግኘት ያለበትን እንዲያገኝ እኛም ከመንግስት ማግኘት ያለበትን እንድናገኝ እንዲደረግልን እንፈልጋለን ነው የምንለው Lash bitago ya mamom kawla manis nabiyye bahincho iha ebalis jamalla hadiya ya kaman hundem lebkoy awadam koy iyito lamsa koy do katamman met mugimi chilu arola ke busawa mugimi gogo kubus koy len moy kana manfamu lenamo kakat wati mafis kokim kaba dol war karete bikin kabanin tiyake taballona tiyake taballona ጉራጌ ዞን ኃላፊነት ይሆኮ ሸባኔን ይሆኮ ለምኑ የተነም እንሞቅ እየተወለቁ የተነም እንሞቅ ሙባቲስ አቀል ግንደቀ መሰኩ የተነም እንሞቅ ምን ሾኮ የተነም እንሞቅ እይታ ቢሰኩ የተሄን ከን የተነም እንሞቅ ገታ ጉቶ ከበዮም ነከ ኤበኪን ከባ ይሆኮ ጉራጌ ዶል ከባ ይሃኮ ጉራጌ ዳኖም ዶል ይሰክ ይሆና ከባኔስ ሄንም ዶለን ኢለን ኔስ ቢያመነን አይም ነው ቢያመነን እከ ደባርኩ አመኔስ ኪሳ ቺሉ ወሮራ ቢጥኩየኮ ደናም ተማሪ ፍሮይ ደናሞስ ፍሮይ ኤስ ወሮራ ቢስኩ ዮሐኒ ቢኪን ከባኔስ ሄንም ዞና ደባለናማ ኒየቸሚ ኒገተሚ ኒኦሰሚ ተማሰቅሌና ሶሪን ኤሮ ምን ቢኦን አፊንሶ መንግስት ኒሃዳር አቅሶ ማንደበታ አሎዩ ኒኦስማን ቢኦን ተማሮን ማን ቢኦን ለቻወር ማን ቢኦን ተማራ ለቻወር አተፉሪ አዋዶ ይከማ ተማሬን አቋ ደፍተር አፈሬን ይጎሰከማ እሱኩ ተጨቆናማ ለና ሄዶ ማና ከባ መንግስት ደና መሰዳደር ህንሳሞኪን ንጥያቄ ደባሬ ይሮ ማነ ደባሬ ለኑሞ በድኑሞ ካለ ሰዳንቱ ቆልም ለነና ንሄ ተጅረባራለው ያው እንበርኩበት እዚህ አካባቢ ነው ሆኖም ግን ይሄ ጥያቄ የተነሳው ዛሬ አይደለም 25 አመት ሙሉ አለ ፍላጎቱ ተካሎ አራቱ ቀበሌ ያለ ህዝብ ውሳኔ ተካሎ በግዳጅ የተሸጠ ቀበሌ ነው ስለዚህ ከ25 አመት ጀምሮ እስከ ዛሬ ድረስ ጥያቄው የመንግስትም የህዝብን ሲያቀርባል በተለይ ከ2010 ጀምሮ በፌዴሬሽን ምክር ቤት የጠቅላይ ሚኒስትር ቢሮ ቤት የወሰንና ማንነት ያልገባንበት ያልወጣበት ቦታ የለም ስለዚህ ዋና ነገሩ የሰው ልጅ የወጣበት ቤት ይመለሳል ቋንቋችንም ባህላችንም ኑሯችንም አናኗራችንም ሰርጋችንም ሞታችንም ሀዲያ ነው የወጣንበት ቤት እንመለስ ብለን ጥያቄ ያቀረብነው 25 አመት አስቆጥረናል ስንጨቆን በመትረየስ ቦምቦም በአፈሙዝ በጥይት በአደራ መክ ነበር የምናስተዳድራችሁ በዚህ ዙሪያ ላይ አንድም ልማት አያስፈልግም እየተባልን 25 አመት
የተዘረፍን 25 ዓመት የገበርን ያለ ፍላጎታችን ተገደን እስከ ዛሬ ድረስ ቆይተናል። ስለዚህ መልካም አስተዳደር ፈልገናል። በዚህ መንግስት ተካለን ቀደም ሲል የነበርንበት ዞን አለ ምንም ድርድር ልንመለስ እንፈልጋለን። ከጉራጌ ዞን አስተዳደር ይብቃን። አብቅተናል። አመሰግናለሁ። አመሰግናለሁ። እንግዲህ ነዋሪነቴ ባረዋ ቀበሌ ነው። ባረዋ ቀበሌ ነው የምገኘው። እንግዲህ ነፃነት ከመጎደሉ አንፃር እንደ ተሸጠ ከብት ተሽጠን ወደ መጣህበት ትመለሳለህ የተፈጋን ስጋችን አልቆ ባጥንታችን ነው ያለነው። ስለዚህ መንግስት ፊት ክልላችን ሩቅ ነበረ። አሁን በማዕከላዊ ክልል አፋጣኝ ምላሽ እየተሰጠ ስለሆነ እኛም በአስቸኳይ አፋጣኝ ምላሽ እንዲሰጠን እንፈልጋለን። ያለውም ንብረት የሰጠን ልማት ውሃውም እንኳን ተነቅሎ ሄዷል። ያለነው ስቃይ የጭቆና ምን እያለ ሀዲያ ጉራጌ ያያዋጋን ጉራጌ ዞን እኛ ስጋችን በልቷል። ስለዚህ አሁን አፋጣኝ ምላሽ በሀዲያ ዞን ውስጥ ሆነን የመጣበት ትመለሳለህ የተሸጠ ከብት ይመስል ጉድ ስላደረጉን አሁን መብታችን ተጠብቆ ልማታችን ልማት እንዲሆን የቆሴ ልማት ለቆሴ አይደለም ለሌላው መትረፍ ይችላል። ስለዚህ እነሱ ተጠቅመውብናል፣ ይበቃናል። እኛም አዲሱ ክልል የኛም ማንነት ጠብቆ በአስቸኳይ መልስ እንዲሰጠን እንፈልጋለን። አመሰግናለሁ። ከባረዋ ቀበሌ ግዛቸው ባወር ይባላል።